ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። በበፊቱ ፕሮፋይላችን ማን ነው ስልኩ ፉልና ይሰራልን አልቻለም። ሌላ ስልክ ቀየርና ማን ነው ከዛ ወደ አዲሱ ስልክ ሲሜን ስቀይር ፓስወርድ ጠይቀኝ፣ የቲክቶክ ፓስወርድ ጠይቀኝ። እኔ ደግሞ ያን ነገር ረስቼዋለሁ፣ ፎርጌት አድርጌዋለሁና ማን ነው ከዛ አሁን በአዲስ ፕሮፋይል መተናልና እባካችሁ ሼር ላይክ ዱኢት ኮፒ ሪስፖርት አድርጉና ማን ነው ያቡዬን ሁላችሁም ታውቃላችሁ። ያቡዬ አሁን ላይ እንደምታዩት ከሆስፒታል እንደወጣ ነው፣ ግን ምንም እንደምታዩት ነው። አይበላም፣ አይጠጣም። የሚጠጣው መድኃኒት ባሳያችሁ ማን ነው እግዚአብሔርን ግራ ገብቶኛል። ብቻ ምንም ነገር ማድረግ እንኳን ቢያቀታችሁ በጸሎታችሁ ብቻ አስሙ። ታቆኛላችሁ ሁላችሁ። እኔ ሶስና ነኝ፣ የአቤት ጽናት ነኝ። እባካችሁ እባካችሁ ይሄን ብቻ ለምናችሁ። አሁን ላይ ምንም ነገር ማድረግ አቅቶኛልና እባካችሁ በአዲስ እንትን የመጣሁትና በአዲስ አካውንት ነው የመጣሁትና እባካችሁ በቃ ከቻላችሁ ባካችሁ። ልጄን እንደምታዩት ነው፣ ይኸው እንደምታዩት ነው። እንደዚህ ነው። ተስፋ አልቆረጥኩኝም። 11 አመት ሙሉ ከሱ ጋር ስንከራተት አንድ ቀን ከፍቶኝም አላውቅም። ልጄ ነውና ማን ነው የተሰጠኝ፣ ጸጋዬ ነው፣ በረከቴ ነው። ምን ላድርገው? በዚህ አጋጣሚ ላመሰግነው የምፈልገው ማን ነው ይሄ ስልክ ሊገዛልኝ የቻለው ማን ነው? ይቻላል የሚባል ውጭ ነው ያለው። ይሄ ነገር የሆነው ማን ነው? በሐረግ ሰበብ ነው። እና እንትን ላይ ሲገባ ማን ነው? ሮባ ነው የሚባለው። እና ማን ነው በዚህ አጋጣሚ እናንተን እንድታመሰግኑኛለን። በእሱ ስም እኔ ላመሰግነው ስለምፈልግ ነው። ስልኩን የገዛት እሱ በላከልኝ ገንዘብ ነው እና በጣም ነው የማመሰግነው። በጣም እኔ ቃል የለኝም ለሱ። እግዚአብሔር አምላክ ማን ነው የምድር ሳይሆን የሰማይ ዋጋ ያውርሰው። እሱ ነው ይሄን ነገር ያደረገልኝ፣ በሱ ነው ስልኩም የተገዛው። በዚህ አጋጣሚ ላመሰግን እፈልጋለሁ። ሐረግም ደግሞ ማን ነው በጣም ነው የምወድሽ፣ በጣም ነው የማከብርሽ። በቃ እኔ ቃል የለኝም። ብቻ ምስጋና እንደዚህ አይደለም። ስለዚህ አመሰግናለሁ። እኔ በግሌ ማን ነው ለመዳያም ነግሬዋለሁ። መልሱ ያለው እሱ ጋር ነውና በጣም አመሰግናለሁ።